ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ የመካከለኛው ምስራቅ ጦርነትን በተመለከተ ሰበር መረጃዎችን ይዤ መጥቻለሁ። በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። እናንተም የምንለቃቸው መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። ዩናይትድ ኪንግደም እና 5 ሀገራት በሆርሙዝ የባህር ወሽመጥ ላይ የሚደረግ የነዳጅ መርከቦች ጉዞን ደህንነቱን የተጠበቀ ለማድረግ ተገቢ ጥረቶችን በማድረግ ዝግጁ መሆናቸውን ገለጹ። ዩናይትድ ኪንግደም እና አጋሮቿ በጋራ ባወጡት መግለጫ ኢራን በሲቪል መሠረተ ልማቶች ላይ የምታደርሰውን ጥቃት አውግዘዋል። ሀገራቱ አክለውም በዝግጅት እቅድ ላይ የተሳተፉ ሀገሮች ያላቸውን ቁርጠኝነት በደስታ እንቀበላለን ብለዋል። ኢራን በአካባቢው የሚገኘው የኃይል ማመንጫ ጣቢያዎችን ካጠቃች በኋላ ብሪታንያ ለባሕረ ሰላጤው ሀገራት የመከላከያ ድጋፏን እያጠናከረች ነው ሲሉ የመከላከያ ሚኒስትሩ ጆን ሂሌ ተናገሩ። የአሜሪካ የመከላከያ ሚኒስቴር አገሪቱ በጦርነት ላይ በዕቅዷና በኢላማዋ ላይ መሆኗን ተናግረዋል። ነገር ግን ጦርነቱ መቼ ሊያበቃ እንደሚችል የጊዜ ገደብ ሳያስቀምጡም ቀርተዋል። ግልጽ ለመሆን በማለት ቁርጥ ያለ የጊዜ ገደብ ማስቀመጥ አንፈልግም ብለዋል። አሜሪካ እስከ ዛሬ ድረስ 7000 የኢራን ኢላማዎችን አጥቅታለች ያሉ ሲሆን ምን እንደምናጠቃና ለምን እንደምናጠቃ ግልጽ ነውም ብለዋል። ዝርዝር መረጃውን በጥልቀት እንቃኘዋለን። አብራችሁን ቆይ። ሰኞ ዕለትና እሁድ ዕለት ፕሬዚዳንት ዶናልድ ትራምፕ ሀገሮች የጦር መርከቦቻቸውን ወደ ሆርሙዝ የባህር ወሽመጥ እንዲልኩ ጥሪ አቅርበው ነበር። ለጊዜው ፈቃደኛ ያልሆኑት ሀገራት አሁን ላይ ሀሳባቸውን ቀይረው ለመላክ ዝግጅት እያደረጉ እንደሆነ ተዘገበ። ዩናይትድ ኪንግደም እና 5 ሀገራት በሆርሙዝ የባህር ወሽመጥ ላይ የሚደረግ የነዳጅ መርከቦች ጉዞን ደህንነቱ የተጠበቀ ለማድረግ ተገቢ ጥረቶችን በማድረግ ላይ ዝግጁ መሆናቸውን ገለጹ። ዩናይትድ ኪንግደም እና አጋሮቿ በጋራ ባወጡት መግለጫ የኢራን በሲቪል መሠረተ ልማቶች ላይ የምታደርሰውን ጥቃት አውግዘዋል። በተጨማሪም በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦች ላይ የምትፈጥረውን ስጋት እንድታቆምም ጥሪ አቅርበዋል። በባህር ላይ የመቅሰፍ ነፃነት የዓለም አቀፍ ሕግ መሠረታዊ መርህ ነው ሲሉ የዩኬ፣ ፈረንሳይ፣ የጀርመን፣ የጣሊያን፣ የኔዘርላንድ እና የጃፓን መሪዎች በጋራ ባወጡት መግለጫ ጠቅሰዋል። የኢራን ድርጊት ውጤት በሁሉም የዓለም ክፍሎች በተለይም በጣም ተጋላጭ የሆኑትን እንዲሰማቸው ያደርጋል ብለዋል። ቡድኑ በተጨማሪ የዓለም 20 በመቶ ነዳጅ መተላለፊያ በሆነው የባህር ወሽመጥ ላይ ደህንነቱ የተጠበቀ ጉዞ እንዲኖር ተገቢ ጥረቶችን ለማድረግ ዝግጁነቱን ገልጿል። አገራቱ አክለውም በዝግጅት እቅድ ላይ የተሳተፉት ሀገሮች ያላቸውን ቁርጠኝነት በደስታ እንቀበላለን ብለዋል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም አቀፍ ነዳጅ እና ጋዝ ዋጋ ጭማሪ አሳይቷል። እስራኤልና አሜሪካ በሀገሪቱ ላይ የሚፈጽሙትን ጥቃት መቀጠላቸውን ተከትሎ ኢራን በአጸፋ እርምጃ በመካከለኛው ምስራቅ የሚገኙ የነዳጅ መሠረተ ልማቶች ላይ ጥቃት እየፈጸመች ነው። ይህንንም ተከትሎ ዋና ዋና ሀገራት በኢራን ላይ የሚካሄደው ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችታቸው ከፍተኛ መጠን ያለውን ነዳጅ ለመልቀቅ ተስማሙ። ቀደም ሲል የአሜሪካው ፕሬዝዳንት በሆርሙዝ ሰርጥ ላይ የሚደረግ ጉዞን ደህንነቱን የተጠበቀ ለማድረግ ሀገራት የባህር ኃይላቸውን እንዲያዋጡ ጥሪ አቅርበው ነበር። ኢራን በአካባቢው የሚገኙ የኃይል ማመንጫ ጣቢያዎችን ካጠቃች በኋላ ብሪታንያ ለባሕረ ሰላጤው ሀገራት የመከላከያ ድጋፏን እያጠናከረች ነው ሲሉ የመከላከያ ሚኒስትሩ ጆን ሂሌ ተናገሩ። ኢራን ሌሊቱን የፈጸመችው ጥቃት ቀጠናውን የበለጠ ለማወክ የሚያሰጋ እና ግጭቱን የበለጠ የሚያባብስ እንደሆነ ጨምረው ተናግረዋል። እዚህ በኑሮ ውድነት እና በነዳጅ ዋጋ ላይ ያለውን ተጽዕኖ ማየት እንችላለን። ስለዚህ ወሽመጡን እንደገና ለመክፈት በሚደረገው ጥረት ውስጥ መሳተፍ ከሚፈልጉ ሌሎች ብዙ ሀገሮች ጋር የምንችለውን ሁሉ ማድረግ አስፈላጊ ነው ሲል ሂሌይ ተናግሯል። በዓለም የነዳጅ ዋጋ ላይ ያለውን ጫና ለመቀነስ በጣም ጥሩ መንገድ ግጭቱን ማርገብና ማቆም እንደሆነም ተናግረዋል። የአሜሪካው የመከላከያ ሚኒስቴር ፒት ሄግሴት ከሀገሪቱ ጠቅላይ ኤታማዦር ሹም ጄኔራል ዳን ኬን ጋር በመሆን ሀገራቸው በኢራን ላይ ከእስራኤል ጋር በመሆን እያካሄደችው ስላለው ጦርነት መግለጫ ሰጥተው ነበር። በመግለጫው ላይ የተነሱትን ዋና ዋና ነጥቦች እንያቸው። የአሜሪካው መከላከያ ሚኒስቴር
አገሪቱ በጦርነት ላይ በእቅዷ እና በኢላማዋ ላይ መሆኗን ተናግረዋል። ነገር ግን ጦርነቱ መቼ ሊያበቃ እንደሚችል የጊዜ ገደብ ሳያስቀምጡ ቀርተዋል። ግልጽ ለመሆን በማለት ቁርጥ ያለ የጊዜ ገደብ ማስቀመጥ አንፈልግም ብለዋል። አሜሪካ በቴህራን ላይ እያካሄደች ያለው ጦርነት ዓላማዎችም ዳግመኛ ሲናገሩ ሚሳይሎቿንና የባህር ኃይሏን ማውደም እንዲሁም ኢራን ደግሞ የኒውክሌር ጦር መሳሪያ ለማግኘቷን ማረጋገጥ መሆናቸውንም ጠቅሰዋል። አሜሪካ እስከ ዛሬ ድረስ 7000 የኢራን ኢላማዎችን አጥቅታለች ያሉ ሲሆን ምን እንደምናጠቃና ለምን እንደምናጠቃ ግልጽ ነውም ብለዋል። ጠቅላይ ኢታማዦር ሹም ጄኔራል ዳን ኬን ለጋዜጠኞች የአሜሪካ ጦር በኢራን የአየር ክልል ምስራቃዊ አካባቢ ዘልቆ በመግባት እና ኤኤች-64 ወይም ኤኤች-64 አፓቼ ሄሊኮፕተሮችን በመጠቀም አጥፍቶ ጠፊ ድሮኖችን የማደንና የማውደም ሥራ እየሰራ መሆኑንም ገልጸዋል። ኬይን አክለውም ኢራን ወደዚህ ጦርነት የገባቸው በርካታ ጦር መሳሪያዎችን ታጥቃ ነው ካሉ በኋላ አሜሪካ የምትፈጽማቸው ጥቃቶች በተቻለ መጠን ተከታታይና ጫን ያለ የሆኑት ለዚያ ነውም ብለዋል። በተጨማሪም ኢራን አሁን የተወሰነ ወታደራዊ አቅም እንዳላት ገልጸዋል። በስተመጨረሻም ቴክሴት ፔንታጎን በኢራን ለሚካሄደው ጦርነት የ2 ቢሊዮን ተጨማሪ በጀት ኮንግረሱ እንዲያጸድቅለት ስለመጠየቁ ሲናገሩ ሊጨምርም ይችላል ብለዋል። ክቡራን አድማጮቻችን ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘሁ።